ብዙ ነገሮችን ታግሻለሁ አይደል? በአንተ ዙሪያ በጣም ብዙ ነገሮችን ብዙ ጊዜ ተጣልተናል። ብዙ ነገሮችን ተቋቁሜያለሁ። አሁን ግን እየወደድኩ ነው የምንለይ። ገባው አይደል? እየወደድኩ ነው የምንለይ። ተረዳኝ። በቃ ጥላቻ ሆኖብኝ አይደለም። ለምን አደረከው እያልኩ አይደለም። በቃ ምትወጂኝ ከሆነ ለምን እንለያያለን? መሆን ስላለበት ነው። ለምንድን ነው እንደዚህ የምትይው? ተው፣ እኔን ተወኝ። ልጅቷን ተዋት። ግን ህፃኑን ልጅ አስበው። ምንም አያውቅም ይሄ ልጅ ገና አልተወለደም። ምንም የወደፊት ዕጣ ፈንታውን እንኳን ምንም አናውቅም። እኔ ምን ላድርግ? እኔ ስለምን ልጅ ነው የምታወሪብኝ? ሀይሚ ለምን ታስጨንቅኛለሽ? እኔ እንደዚህ አይነት ነገር መስማት አልፈልግም። በእናትሽ ብሩኬ መታል አልመጣም? ከ6 ወር በፊት መጥቻለሁ። እሺ እኮ አግኝቻታለሁ። እሺ በቃ እና በተገናኘ ነው እንዴ ያደረገው? ለምንድን ነው የምታለቅሽው? በማርያም ከባድ ሁኔታ ውስጥ ነኝ። ካንተ ላጣህ ነው ከዚህ በኋላ። እኔ አላሳዝንሽም ግን ሀይሚ? እኔም እኮ ተጨነኩኝ። ምን ላድርገው? እንካ ከዚህ በኋላ እኔ ጋር ያስፈልግም። መመለስ ስላለብኝ ነው። ይሄ ቀለበት እኔ ጋር ነው። ማይሆን ተስፋ እንዲሰጠኝ አልፈልግም። እንካ ለምንድን ነው የማሰማኝ? እኔ እኮ አንቺን ሀይሚ ማጣት አልፈልግም። ሀይሚ ምንም ነገር ልትሆን አትችልም። እንካ አላሳዝንህም? ስማኝ፣ አላሳዝንህም? እኔ በማይሆን ተስፋ ስኖር አላሳዝንህም? ስለምወድህ ብቻ የግድ እኔ ካልሆንክ ብዬ ከማንም ሰው ጋር መጣላት አልፈልግም። ደክሞኛል። እየወደድኩ ነው የምንለይህን። መግቢያው ላይ እንደሰማችሁ ማለት ነው ሀይሚ እህታችን ዛሬ በጣም ተከፍታለች፣ በጣም አዝናለች፣ በጣም ማልቅሳለች። እና ያለቀሰችበት ምክንያት ታውቃላችሁ፣ ብሩኬና ሀይሚ እስከ ዛሬ ሲኖሩ አንድ ቀን ተከፍታ አንድ ቀን አልቅሳ አታውቅም ነበረ ማለት ነው። ዛሬ ግን በሁለታቸው መሀል ሴጣን ተፈጥሮ እንግዲህ ሀይሚ እህታችን በጣም ተጎዳች ማለት ነው። ሀይሚ እህታችን ለሴጣን ወይም ደግሞ የሚጠሏት ሰዎች እጅ መስጠት የለባትም ማለት ነው። ምክንያቱም መግቢያው ላይ እንዳያችሁ ለብሩኬ ያንተ ቀለበት አልፈልግም እንካ ቀለበትህ ብላ አውጥታ ሰጥተዋለች ማለት ነው። ግን እንደዚህ መሆን የለብሽም፣ ካንቺም አይጠበቅም ማለት ነው። ለምን ካላችሁ ደግሞ ታውቃላችሁ እዚህ ጋር የሚወዳችሁና የሚጠላችሁ ሰው አለ ማለት ነው። የሚጠላችሁ ሰው ደስ ይለዋል ማለት ነው። የሚወዳችሁ ሰው ደግሞ በጣም ይናደዳል። ለምን ሀይሚና ብሩኬ ይለያያሉ ብሎ ብዙዎቻቸው ያዝናሉ ማለት ነው። ሲለያዩ ደግሞ ደስ የሚለው ሰው አለ ማለት ነው። ስለዚህ ሀይሚ እህታችን የሚወዷት ሳይሆን የሚጠሏት ሰዎች ብላ ከብሩኬ ጋር መለያየት የለባትም። ተዋዳ ተፋቅራ እንድትኖር እንደዛ መስማማት አለባት ማለት ነው። እና ቤተሰቦቼ እንግዲህ ያው ኮሜቱም አይታችኋል። ኮሜቱም ምን ይላል? ልጁ የብሩኬ አይደለም የምትሉ ላይክ አድርጉ ብላለች። ወደ 400 ወደ 500 ሰው ተስማምተዋል ማለት ነው። አዎ አንዳንድ ሰው ከባሎቻቸው ጋር ከሚስቶቻቸው ጋር እንዲለያዩ ሲፈልጉ የሌለ ነገር አምጥተው ሰው ላይ ይጥላሉ ማለት ነው። በመሀል ደግሞ ምን ይፈጠራል? ሴጣን ይፈጠራል። ከዛን ደግሞ ሁለቱንንም ይለያያሉ። ያቺ ሴጣን የፈጠረችዋ ደግሞ መታ ከሱ ጋር ትሆናለች ማለት ነው። ስለዚህ አሁንም ቢሆን ሀይሚ እህታችን ራሷን መጠበቅ አለባት። ማልቀስ የለባትም። እንደ በፊት ዘና ፈታ ብላ ከብሩኬ ጋር አንድ መሆን አለባት ማለት ነው። ሲቀጥል ቀለበቱም ደግሞ ማረግ አለባት፣ መቀበል አለባት። እንግዲህ ብሩኬም በጣም ነው ያዘነ። ለምንድነው እንደዚህ የምትሆኝ? እኔ እኮ በጣም ነው የምወድሽ፣ በጣም ነው ማከብርሽ እያላት እሱም በጣም አዝነዋል ማለት ነው። እንግዲህ ያሳዝናል። ብሩኬም እንግዲህ ሰው ሆኖ የማይሳሰት የለም። ሰውነን እንሳሰታለን። በዛ ሰዓት ደግሞ አንዳንዴ በሰብር ማለፍ አለብን ማለት ነው። ሀይሚ እህታችንም አሁንም ቢሆን መረጋጋት፣ ወደ ራሷ መመለስ አለባት። ለሰው እጃት ለማን ብላ ነው እጅ የምትሰጠው? የሚጠሏት ሰዎች ደስ ይላቸዋል፣ የሚወዷት ሰው ደግሞ በጣም ያዝናሉ ማለት ነው። ስለዚህ ሀይሚ እህታችን እጅ መስጠት የለብሽም። አታልቅሺ። ማልቀስ ጥሩ አይደለም። ጀግና መሆን አለብሽ። ጀግና ሴት መሆን አለብሽ። ስለዚህ ራስሽንን መጠበቅ አለብሽ ነው ምለው ማለት ነው። እና ቤተሰቦቼ ቪዲዮ ስታዩ ላይክ፣ ሰብስክራይብ
ኮሜንት ማድረጋችሁንም አትርሱ ማለት ነው። ላይክ፣ ሰብስክራይብ፣ ኮሜንትም የምታደርጉኝ ልጆች ከልብ እናመሰግናለሁ። አሁንም ቪዲዮ ስትጀምሩት በላይክ በሰብስክራይብ በኮሜንት ጀምሩ ላለው እኛም ከፍ ከፍ አድርጉን። ሰብስክራይብ ብታደርጉ ችግር የለውም፣ አይከፈልበትም፣ ክፍያ የለውም እና ወገኖቻችን እኛም ደግሞ ከፍ ከፍ አድርጉን፣ ሰብስክራይብ አድርጉን እላለሁ። ከሀይሚያችን ጋር ጉዞ ወደፊት ማለት ነው። እመኑን ሀይሚና ብሩኬ መቼም አይለያዩም ማለት ነው እና የሀይሚ ደጋፊዎች ጎበዝ ጀግና ናችሁ ማለት ነው። የብሩኬም እንደዛ ማለት ነው። የሀይሚና የብሩኬ ደጋፊዎች እንዲለያዩ ሳይሆን አንድ ሆኖ እንዲቀጥሉ አንድ ላይ እንዲኖሩ ነው የምትፈልጉ ማለት ነው። ከዛ ውጭም ደግሞ እንደዩ አይነት ሰዎች ተለያይተው እንዲኖሩ የሚፈልጉ ብዙ እህቶቻችን አሉ ማለት ነው። ሀይሚ እህታችን ለእንደዚህ አይነት ሰው ቦታ መልቀቅ የለባትም። እንደውም ጠንካራ ጎበዝ ሴት ነው መሆን ያለባት። ስለዚህ ማልቀስ የለባትም። ለምንድን ነው የምታለቅሰው? ጠላቶቿ ደስ ይላቸዋል ስታለቅስ ማለት ነው። ግን ስቃ ስትመጣ ተደስታ ስትመጣ ደግሞ ይቃጠላሉ ማለት ነው። ስለዚህ ሀይሚ እህታችን አሁንም ቢሆን ጎበዝ ጀግና መሆን አለባት። ከብሩኬ ጋርም ደግሞ እንለያያለን ማለት የለባትም። አንድ ሆኑ ተዋዳችሁ ተፋቅራችሁ ወልዳችሁ እንድትኖሩ እንደዛ ማሰብ አለብሽ። መለያየቱ እዛ ቆሻሻ ውስጥ አዩ ማለት መለያየት የለም። ጉዞ ወደፊት ነው ማለት ነው። ጀግና ቤተሰብ አለሽ፣ ጀግና ተመልካች አለሽ። ብዙ ላንቺ ብዙ ጥሩ ነገር የሚመኙ ሰዎች ከጎንሽ አሉ ማለት ነው። ስለዚህ ወገኖቻችን በጣም ያሳዝናል። በአንዳንድ ሰው በሁለት ሰው የመጣ የሰው ትዳር እንደዚህ ሲፈርስ በጣም ነው የሚያሳዝነው ማለት ነው። ስለዚህ ሀይሚ እህታችን ስለይህ ስወድህ ነው ብላለች። በቃ ምትወጂ ከሆነ መለያየቱ ማቆም አለብሽ። መለያየት አለብን ብለሽ መናገርም የለብሽም። ጠላቶችሽን ደስ ይላቸዋል ማለት ነው። ስለዚህ አሁንም ቢሆን ጉዞ ወደፊት ወደ ኋላ የለም። ለጠላቶችሽን ቦታ አትክፈችላቸው። ምክንያቱም እነሱ ደስ ይላቸዋል ማለት ነው። አንቺም ደግሞ ጀግና ሴት መሆን አለብሽ እንደሌላ ጊዜ ማለት ነው። ጠንካራ ጎበዝ መሆን አለብሽ። ለሴጣን ቦታ አትልቀቂ ነው ምለው ደግሜ ደጋግሜ። ከዛ ውጭ ደግሞ ኑሪ፣ ለቤተሰቦች ኑሪ፣ ለወንድሞችሽ፣ ለሚወዱሽ፣ ለተመልካቾችሽ ኑሪ እላለው ማለት ነው። እና ያው ሶሻል ሚዲያ ስንጠቀም ታውቃላችሁ የሚወድንም የሚጠላንም ሰዎች አሉ። እንግዲህ አንዳንድ ሰዎች ከስራቸው እንድትረቁ የሚያደርጉ አሉ። አንዳንድ ሰዎች ደግሞ ስራቸው ራሱን ብተውት ለምን ተዋችሁት ምናምን ብሎ እንድትሰሩ የሚያደርጉ ሰዎች አሉ ማለት ነው። ይሄ ነገር ማወቅ አለባችሁ ማናችን ብትሆን ማለት ነው። ስለዚህ የሀይሚና የብሩኬ ደጋፊዎች አንድ ሆኑና ሀይሚና ብሩኬ እንዲታረቁ አንድ ላይ እንዲኖሩ እንደ በፊት ፍቅራቸው እንዲያሳዩ እንደዛ ማድረግ አለባችሁ። የሀይሚና የብሩኬ ደጋፊዎች እውነቴ ነው የምላችሁ በጣም ጎበዞች አንበሳ ናችሁ። ከማንም ተመልካች በላይ ናችሁ ማለት ነው። አሁንም ቢሆን ሀይሚና ብሩኬ ወደ